ሰላም እንዴት ናችሁ ፋሚሊዎቻችን? ዛሬ የምታዩኝ እንግዲህ እኔ ሜሮን ነኝ። ብቻዬን ነው የምታዩኝ ዛሬ ከሚላት ጋር አይደለሁም። ለስራ ወደ ጅማ እስቲ አብረን እንሂድ። ከኤርፖርት እንደወጣሁኝ ቀጥታ ወደ ሀይሌ ሪዞርት ነበር ያረፍኩት። እዛ ነበረ ሩም የተያዘልኝ ማለት ነው። ስለዚህ ለስራ ነው የሚሄደው። ስለዚህ ያለኝን ሁሉ በደንብ ታያላችሁ ማለት ነው። እንደምታዩት ቀጥታ ሻንጣዬን ለማስቀመጥ ወደ ሩም ነበር የገባሁት። ሩሙን ከጠበቅኩት በላይ ነው ያገኘሁት። በጣም ነው የሚያምረው። ውጭውም ውስጡም በጣም ነው የሚያምረው። ከውጭ ራሱ ያለው ቪው አንደኛ። በዚህ አጋጣሚ ሀይሌ ሪዞርት በጣም ስንገባ ጀምሮ በደንብ ነበር ያስተናገዱን። ከስተመር ሰርቪሳችሁ አንደኛ፣ በዚሁ ቀጥሉበት ብያለሁ። ከዛ ወደ ማታ አካባቢ ስለሆነ የገባ ነው ቪውን እያየሁኝ የተወሰነ ካመሸው በኋላ ቀጥታ ወደ መኝታ የሄድኩት ትንሽ ደክሞኝ ስለነበረ ማለት ነው። ከዛ በኋላ ልክ ከመኝታ የተነቃው በኋላ የሚገርም ቁርስ ልክ ከዚህ ጋር እንደምታዩት አሪፍ ቁርስ ነበር የበላ ነው። ቁርስ ከበላን በኋላ ቀጥታ ወደ ስራ ነበር ያመራ ነው ማለት ነው። ከዛ ቀጥታ ወደ ስራ ከገባው በኋላ እንደምታዩ በዚህ መልኩ ትሬኒንግ ሰጥቻለሁ። ያው ትሬነርም ስለሆንኩኝ ለረጅም ሰዓት ቆሜ ትሬኒንግ ሰጠሁኝ። ራሴን ሪላክስ ማድረግ ስላለብኝ ጂም ነበር ቀጥታ የገባሁት። ጂሙ ደግሞ እንደምታዩት ይሄንን ይመስላል። በጣም ነው የሚያምረው። እኔ ተመችቶኛል። የተወሰነ ወርክአውት ካደረኩኝ በኋላ ቀጥታ ራሴን ለማሳረፍ ወደ ስቲም ነበር የገባሁት። ስለዚህ ስቲም አላቸው፣ ሞሮኮ አላቸው። በደንብ ዘና ነበር ያልኩት ማለት ነው። ስለዚህ በዚህ አጋጣሚ ማሳጅ፣ ስቲም፣ ሞሮኮ መግባት የምትፈልጉ ሰዎች ሀይሌ ሪዞርትን በደንብ አሪፍ ሰርቪስ ታገኛላችሁ። እኔም ተመችቶኛል። ከስቲም በኋላ እንደዚህ በምታዩት መልኩ እግሬን ፔዲኪዩር ተሰራሁኝ። ከሰልፍ ኬር በኋላ እንደዚህ በምታዩት መልኩ እራቴን ተመገብኩኝ። ከዛ በምታዩት መልኩ በዚህ በሚያምር አልጋ ላይ ብቻዬን ለመተኛት ተገድጃለሁ። ያው ሚላት ስለሌለች ለማለት ነው። እነዚህ ሁለት ፎቶዎች ያው ጅማ ማስታወሻ ናቸው። ተመልሼ መምጣቴ ስለማይቀር ሌላ ብዙ ፎቶዎች እነሳለሁ ብዬ ተስፋ አረጋለሁ። ያው ይሄንን ፎቶ ካያችሁ በኋላ ያው በማታ ደግሞ ጅማ ምን እንደምትመስል በተወሰነ መልኩ ላሳያችሁ። በጣም ነው የሚያምረው። ወክ ያደረግን ነበር የተወሰነ በጣም ቪው ደስ ይላል። ላይቲንጉ በጣም አሪፍ ሀገር ነች። እናንተም ብትሄዱ ብዬ አስባለሁ። ቴንኪው ፋሚሊዎቼ፣ እስከዚህ ድረስ ከኔ ጋር ስለነበራችሁ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፋሚሊዎቹ ቴንኪው።